ነሽ? ደህና አይደለሁም። ምን ነው? አያወራሽም እንዴ? የለም ያወራኛል፣ ግን በቃ ዝም ብሎ እያበሳጨኝ ነው። የኔ ውድ ስትናደጂ ስትበሳጭ እንደሚያምሽ አታውቂም እንዴ? እሱንም አውቃለሁ፣ ግን የአሁኑን ኤላ እያዩ ያለመበሳጨት ከባድ ነው። ቆይ ምን እያደረገሽ ነው? በሴቶች ተከቧል። ገምቼ ነበር። ደግሞ እንዴት እንደሚያናድደው ብታይ። ይሄን ያህል? ቆይ ስንት ናቸው? 2 ናቸው። አንደኛው አለም፣ አንደኛው ደግሞ ሰብለ ይባላሉ። ምንድነው? ሁለቱም ያፈቅሩታል ነው? አንደኛውንማ ፍቅረኛው አድርጓታል፣ ግን የሚያፈቅራት አይመስለኝም። ሰብለ የምትባለውን ግን ያፈቅራታል። እሷ ደግሞ ፍቅረኛ አላት እኮ ብታይ። እኔ ግን እንደዛ አይመስለኝም ውዴ። እንዴት? ምክንያቱም ኤላ ካንቺ ውጪ ማንን ለማፍቀር የሚችል አይመስለኝም። እኔም ድሮ እንደዛ ነበር ማስበው። እዚህ ከመጣ በኋላ ግን የሚያደርገው ነገር ደሜን እያፈላኝ ነው። ምናልባትም እኮ እንድትርቂው ፈልጎ ሊሆን ይችላል። እንዴ ለምን እርቀዋለሁ? እሱን አጥቼ መኖር እንደማልችል እንኳን በዙሪያችን ያሉ ሰዎች ያውቃሉ። አውቃለሁ። እኔ ግን ሳስበው የሆነ ሊነግረኝ ያልፈለገው ሚስጥር ያለ ይመስለኛል። ምን አይነት ሚስጥር? እሱን አላውቅም። ለዛም ነው ሰብለንና አለምን ተጠቅሞ እኔን ሊያርቀኝ የፈለገው። አቤት አንቺ እንደው በስማ ሳስበው ግን አንቺንም መጠርጠር ሳይኖርብኝ አይቀር። እኔን ደግሞ ለምን እንደምትጠረጥሪ? ምክንያቱም ለምን እየሸሸኝ እንደሆነ በደንብ በመታቂ ይመስለኛል። እኔ አላውቅም። ተይ አልሚ፣ ታውቂያለሽ። አላውቅም አልኩሽ እኮ ብርክቲ። ይሁንልሽ። ግን እንዴ ልታገኝ መጣሽ? እማዬ ደውላልኝ ነበር። የልጄ መድኃኒት ብርክቲ ናት። እሷን ካገኘ በኋላ ነው አውሬነቱን ትቶ ሰው ይሸትተው አለችኝ። እናማ በሰው ሀገር አበሳጭቶ በሽታ ላይ እንዳይጥላት ሂጂና ስትለኝ ነው ላይሽ የመጣሁት። ውይ ታድዬ፣ የወደፊት አማት ይወዱኛል። ግን እንዴት ናቸው? እሷማ ደህና ናት። የኤላ ነገር ነው ነጋ ጠባ ራስ ምታት የሆነባት። አያስቡ፣ እኔ ብርክቲ ካለው ከማንም ጋር ነው የማይደባደቡ። በይኔ አምኒት። ወዴት? መክሰስ ልጋብዝሽ። እሱማ የተቀደሰ ሀሳብ ነው። በጣም ነው የምወድሽ ባለየት። እኔም በጣም ነው የምወድሽ የወደፊት ወንድሜ ሚስት። ነይ በያው እንሂድ። ግን እንደ ፖሊስ አክት አታረጊም አይደል? ችግር የለም። ልክ እንደ ኖርማል ቺክ ነው የምሆነው። እንደዛማ ከሆነ የሚጠቅስም የሚጠብስም አይጠፋማ። አንቺ እኔ ሲጀመር የሚጠብሰኝና የሚጠቅሰኝ አጥቻለሁ እንዴ? ያው የዘመኑ ወንድ ፖሊስ ይፈራል ብዬ ነው እንዴ? ለምን ነው የሚፈራው? እስቲ ቆይ አስቢ። ልክ እየተሳሳማችሁ ከጎንሽ ቆይቺን ነገር ላስቀምጣት ነው ሽጉጥሽ መሸጥ ስታረጊ። ታዲያስ ምን ችግር አለው? ያኔማ የስሜት ፍላጎቱ ጠፍቶ ሽንት በሽንት ነው የሚሆነው። እኔ እኮ ይሄንን ጨዋታሽን እኮ ነው የምወድልሽ። ይሄንን አሁን ጋብሽኝ። ኪያ አይሻት አይደል? መኮንን ልፋ ቢልህ እንጂ እኮ ቤዛን በደንብ ነው ማውቃት። ፍጥነትሽ ስላልተመቸኝ ነው አብረን እንድናያት የፈለኩት። እዚህ ትምህርት ቤት ውስጥ ሆኖ ቤዛን የማያውቃት አለ ማለት ዘበት ነው። እሷ አስታቅሻለች? እኔን ኪያን የማያውቀኝ የለም። የግቢው ሴት ከንቲባ በለኝ። ዝነኛ ነሻ? ዝነኛ እንኳን አይደለም፣ ግን ያለኝ ሶሻል ካፒታል ቀላል የሚባል አይደለም። ካፒታል ማለቴ ማህበራዊ ግንኙነት። ለመሆኑ ግን ትምህርት ላይ እንዴት ነሽ? ለስራችን አስፈላጊ ነው። ብትናገሩ ይጎዳሻል እንዴ? ደረቴን የምነፋበት ውጤት ባይኖረኝም ለራሳቸው ከማያንስ ወገን ነኝ። ጥሩ። ግን ይኸውልሽ ይህንን ነገር ስትሰሪ በደንብ መጠንቀቅ ይኖርብሻል። በነገራችን ላይ አንድን ነገር ደጋግሞ የሚነግረኝ ሰው አይመቸኝም። ለዚህም ነው ማትስ እንዲሸር የምጠላው። ምን እንደምትከታተይ ያውቀሻል? ግን ያሬድና ቤዛ ለብቻቸው ሲገናኙ በፎቶና በቪዲዮ ማስረጃ እንዳቀርብልህ አይደል? በጣም ጥሩ። ስለዚህ ስራሽን ከነገ ጀምሮ መስራት ጀምሪያለሽ። ደስ እያለኝ ያደርጋል። ግን አንድ ጥያቄ። ምንድነው? እንዴት ነው ያሬድን መጥበስ ይችላል? ትሰሚኛለሽ? ሞክሪውና እሰቅልሻለሁ። አንተ ደግሞ ዝም ብዬ ሳይክ ማስፈራራት ትወዳለህ። ይኸውልሽ ኪያ በስራ ቀልድ አላውቅም። ለማንኛውም አሁን መሄድ አለብኝ። ባይ ሞኬ።
እቺ ልጅ ግን እንዳታስተምር። ሄሎ አለቃ፣ የተባባልናት ልጅ ነገ ስራ ትጀምራለች። አዎ ሁለቱንም ታውቃቸዋለች። እሺ መጣሁ። ዛሬ ደግሞ እንዴት አባቱ ነው ያማርኩሽ? ኧረ እባክህ የቀለድኩብኝ ነው። ትናንት ምን ቢያጋጥመኝ ጥሩ ነው። ምን አጋጠመህ? ፀሐይ ደወለችልኝ። የቷ ፀሐይ? እቺ ነች እቺ ሰን። መቼም ሄሉ መጥተህ እኔን አግባኝ ልትል እንደ ኧረ እባክሽ እንደዛ ብትልስ እኔ አቡሻ መች እሰማታለሁ? እና ምን አለች? እባክሽ ቀንታለች። በማን እንዴ? በማን ይሆናል? በአንቺ ነዋ እኮ። ለምን? ሄሉ ሰሞኑን ከኔ በላይ ደምቃለች ብላ ቅናት እያንጨረጨራት ነው። እቺን ፀሐይ እንደው ምን ባረጋት ይሻለኛል? በእናትህ ደግሞ ተናዳ ስትናገርሽ ጅማቷ እንዳለ ግትርትር ብሎ ነበር። ወይ ስታሳዝን። ምንም አታሳዝንም። አንተ ደግሞ ጨካኛቱ ነው። እሷና ጨረቃ ባለው ሆኖ እኔና አንቺ በተጣላንበት ሰዓት ቸልቲ ቸልቲ እያሉ ሲያስቀኑኝ እኮ ነበር። የእነሱ ፍቅር ደግሞ የተለየ ነው አይደል? ቀላል። እሺ እና መጨረሻችሁ ምን ሆነ? እንዴ በቃ በቅናት ደም ስሯ ሲገታተር እኔ ጥያት መጣ። ሲገርም ይኸው ሊሆነው ዛሬ ነው አይደል? ኧረ አሁን አይደለ ትናንትና አለፈ። እኔ የምለው በአዲስ ዓመት እቅድህ የቅድዳ ስታይልህን ሌብል 40 ማድረስ ነው አይደል? ምን ላድርግ? እኔ ትርትል ያለ የተሰጠው እኮ እሱ ብቻ ነው። ያርግልህ። ለመሆኑ ሚኪስ ባኪሽ ሰፈር ከአሻንቲ ጋር እያዘገ ነው። የአሻንቲ ነገር አሁንም ፊክስ አልሆነም አይደል? አረ ወፍ የለም። እማኪያስ እስካሁን አልተገኘችም። ያው ስልኳም አይሰራም። ወይጣል። አታስቢ፣ ሁሉ ነገር እኛ ፊክስ እናደርገዋለን። ስታይ ምን ልጋብዝሽ? አረ ምን እሺ ናታን ጓደኛዬ፣ ትሰማኛለህ? እኔ አንተ ጓደኛ አይደለሁም። ያው መሲ ሁሌ ስላንተ ስለምትነግረኝ እኮ የቅርብ ሰው እየመሰልከኝ። የሚገርም ነገር እኔም እስካይክ በጣም ጓጉቼ ነበር። ኦ አንተም ልክ እንደኔ ነህ። ግን እንዳየው ካስጠላኝ። ያው በደንብ ስታቀኝ ደግሞ ትወደኛለህ። እኔ አንተን በጭራሽ ልወድ አልችልም። ወጠጤ አይመችኝም። ቆይ አንተ ሳታቀኝ እንደዚህ ከጠላኸኝ ምንም ማድረግ አልችልም። ያው መሲ ከወደደችኝ በቂ ነው። መሲ ልቧ ንጹህ ስለሆነ ልሸውዳት ትችላለህ። እኔ ናታን ግን በጭራሽ አሸውደኝም። ምን አድርጌ ነው የሸወድኳት? ንጹህ አፍቃሪ ይመስላል። ወደ ትምህርት ቤት መሄድ ይኖርብኛል። ትሰማኛለህ? በሰላም ወደ ትምህርት ቤት መሄድ ከፈለክ ከአሁን በኋላ ከመሲ አጠገብ ራቅ። ወይኔ ናታን፣ ምንም የማልችለውን ነገር ነው የምትጠይቀኝ? እኔ እንድትችል እረዳሃለሁኛ። ቆይ አንተ ግን ሁሉን ነገር በጉልበት ማድረግ አይሰለችም? በንግግር አልገባ ያለውን ሰው በድብድብ አእምሮን ከፍትለታለሁ። ፍቅር እኮ ኃያል ነው፣ ጉልበት አያንበረክክም። እንደዚህ እየተናገርክ ነው ልጅቷን ልቧን ያቀለጥከው። በነገራችን ላይ ናታን፣ መሲን የግል ማድረግ በጣም መታደል ነው። እናንተ አልታደልክማ። የኔን ተው፣ አንተ ነው ያልታደልከው። ማለት ጓደኛዋ ሳይሆን ፍቅረኛዋ ብትሆን ነበር እድለኛ የምትሆነው። ትሰማኛለህ? ዝም ብለህ አዘናብድ። አሁን የምነግርህን ነገር ስማኝ። ከመሲ አጠገብ ራቅ። እኔ የምለው ግን ምን አይነት ድንጋይ ልብ ነው ያለ? አንተ ልጅ ለንግግርህ ተጠንቀቅ፣ አለበለዚያ ግን ምላስን ነው የምቆርጥልህ። እኔ የምለው መሲ ቅርብ ሆና እንዴት ታፍቃት አልቻልክም? ይሄ እኮ አለመታደል ነው። ትሰማኛለህ? ስለማታውቀው ነገር ዝም ብለህ አዘናብድ። ከመሲ አጠገብ ራቅ። አልችልም። ኧረ አትችልም? እኔ እንድችል አድርጋ። ናታን! አንተ ናታን! እንዴ! ቆይ ምን እያደረግክ ነው? የሚገባውን ያደረግኩት። ማን ስለሆንክ ነው የምትመታው? መሲ፣ ይሄ ልጅ ግን ጤነኛ ነው? እንደዛ ከሆነ ልድገምህ። ወንድ ነህ ትነካውና። ቆይ አንቺ ለሱ መደረብሽ ነው እንዴ? አዎ በደንብ እደረብለታለሁ። ትሰማኛለህ? አንተ ወጠጤ፣ ከአሁን በኋላ ከመሲ አጠገብ ራቅ። አለበለዚያ ግን በየቀኑ ነው ደምን ማፈስል። ትምህርት ቤት ሲሆን አማኑኤል ነበር መግባት የነበረበት። አትሳሳት። አንተን ወደ መቃብር ልክና እኔ ወደ ሸቤ ወርዳለሁ። ቆይ ለምንድን ነው ፍቅረኛ እንዲህ ዝም አትፈልግ? የማንም ሰው ስትሆኝ ማየት አልፈልግም። በቃ እኔ አልፈልግም። ምን ማለቴ በቃ የማንም ወጠጤ መጮጫ ስትሆኝ ማየት አልፈልግም። ይኸውልህ አንተ ስለፈለግክ ብቻ የሚሆን ነገር የለም። ገባክ? ባሩክ ነው ልጅ አስተማሪ ከጠየቀ መስሎኝ ነው። በልሽ አሁን መሲ ተጉዳት ብዙ
ሰብሊ ወይ ትንሽ ኖራ መግቢያ ሰዓት ስለሆነ ሰው ላይ ይችላል። እኔ ማንም በይ እንግዲህ ልኝ ናፍቀሽ ግን በቃ ይኸውልሽ በነፃነት የምናወራበት ቀን በጣም ይናፍቀኝ። ግን አንችልም። ለምን? ከፈለግን እኮ ምንም ያግደን ነገር የለም። አንድ እንጂ ምን? ሁለታችንም ፍቅረኞች አሉ። ግን ደግሞ ሁለታችንም አሪፍ የሆነ ስሜት አለን አይደል? በቃ እንሂድ። አካሄድሽ ደግሞ ያምራል። ኧረ እነሱንም ሳታስንቂ ትቀሪያለሽ ብለሽ ነው? እና ማሰልጠኛ ልክፈታ? አይ እነዛማ ማድረግ የለብሽም። ለምን? ምክንያቱም ሰልጣኙ ሁሉ ወንድ ይሆናል። ከዛ በኋላ በውበትሽ ፈዞ ይውላል ማለት ነው። በቃ ከዚህ በላይ ተሽከብኝ። ኤላ እንግዲህ ዛሬ ስሜት ልፈትነው ነው። ልክ አጥንት እንዳየው ውሻ ስታነፈንፍ ነው የምትውለው። ብለሽ ደግሞ ትምህርት ቤት ሽቶ መቀባባት ጀመርሽ? ቆይ አስፈላጊ ነው? አስፈላጊ ለሆነ ቦታ አስፈላጊ ነው። ምንድን ነው አስፈላጊው ነገር? በእናትሽ ሁሌም ቢሆን እኮ ለኔ አስፈላጊው ኤላና ኤላ ብቻ ነው። በለው እና ኤላን ለማግኘት ባልሆነ ሽቶ እየተቀባሽ ያለሽው። በትክክል ሴትዮ ኤላ እኮ ፍቅረኛ አለው። ውይ አለው እንዴ? ስማ ማን ነበር? በእናትሽ እየቀለድኩ አይደለም። ኤላን እርሹ። ብረሳው እኮ በጣም ደስ ይለኝ ነበር፣ ግን አልችልም። እሱ ግን ረስቶሻል። ለዚያም ነው ከኔ ጋር ፍቅር የጀመረው። ሰሚኛለሽ? እኔ እስከምመጣ ድረስ በአደራ መልኩ ነው አንቺ ጋር የተቀመጠው። አሁን እኔ መጥቻለሁ፣ መልሽልኝ። ተስፋሽን ቁረጪ። ኤላ መቼም ተመልሶ ያንቺ ሊሆን አይችልም። እንዴት እርግጠኛ ሆንሽ? ቢፈልግ ኑሮ ጥያቄሽን ተቀብሎ ካንቺ ጋር ይሆን ነበር። አንቺን አልፈልግሽም፣ የልቤ ንግስት ብርክቲ መታልኛለች ማለት እኮ ሼም ይዞት ነው። አንድ እውነት ልንገርሽ፣ እንዲያውም ካንቺ ይልቅ ለዛች ሰብለ ትንሽ ስሜት አለው። ስሟን አትስጪብኝ። ምን ነው እውነቱን ስነግርሽ አንገሸገሸሽ? ይኸውልሽ ኤላ የኔና የኔ ብቻ ነው። እሱ ቅዠትሽ ነው። እውነታው ግን የኔ ፍቅረኛ መሆኑ ነው። ትዝታችንን ትቶ ሌላ ሴት ማየት አይችልም። ውይ ከየኩ ቆየ። እኔ ደግሞ ወደ ኋላ ጎትተዋለሁ። እሱን እንኳን ምትቻ አይመስለኝም። ላሳይሻ። ይኸውልሽ ድምጼን ሳይሰማ ጠያኔን ብቻ አሽትቶ እንዴት ወደ እኔ እንደሚመጣ ላሳይሽ። ተከታይ ወይ ትላለች። እኔ ደግሞ ትንሽ ባናች ኮረመም ይቅርታ፣ በቀን አንዴ ብቻ ነው ኮረመም። በቀን አንዴ ማነሽ ኮረመምሽ? እባክሽ አንዱ ምን ብሎ ከኋላ እየተከተለ አካሄድሽ ሞዴሎችን ያስንቃል፣ ውበትሽ ወንዶችን ሁሉ ይጠራል ብሎ ነው። አንቺ ሞኝ ምን ነው አመንሽው? ለምን አላም ነው? እውነቱን እኮ ነው የተናገረው። ቆይ ማን ነው? አታውቂውም? ሰብሊ እርግጠኛ ነኝ መንገድ ላይ ላገኘሽው ተላካፊ እንደዚህ ደስተኛ አትሆኚም። እናማ በደንብ አውቀዋለሁ። አታውቂውም አልኩሽ እንዴ? ኤላ ነው አይደለ? እንዴት አወቅሽ? ማለቴ እንዴት ገመትሽ? ሰብሊ እስቲ አይነ ውሃሽ ያስታውቃል ኤላ እንደሆነ። እሱ አይደለም ጓደኛዬ፣ በደንብ ነው የማውቅሽ። ራሱ ነው። ይኸው እስኪ ራስሽ እንዴት ደስተኛ እንደሆንሽ። መሲ ያስታውቅብኛል እንዴ? በጣም እንጂ እንዴ። ወላ ለሱ የሆነ ስሜት ያለሽ ነው የሚመስለው። ጀመረሽ ደግሞ። የምን ስሜት ሊኖረኝ ይችላል? ምን የጥላቻ ልበልሽ? ብለው ከሰሙሽ የተፈጠረውንም ያልተፈጠረውንም መደባለቅ ትወጃለሽ። ይኸውልሽ ሰብሊ፣ ከኔ ከጓደኛሽ ወዴትም መሸሻችም። እውነቱን ብቻ ንገሪ። ቆይ ባሮክ ምን ሆኖ ነው አፍንጫው ላይ ሶፍት ያደረገው? ወሬ ለማስቀየስ እንደሆነ ይገባኛል፣ ግን ባክሽ አብድ መጥቶት ነው። የትኛው አብድ? ከናታን ውጭ ሌላ አብድ አጠገቤ ታውቂያለሽ? ለምን? ከኔ ራቅ ሲለው እምቢ ስላለው ያው መጣው። ውይ አሳዘነኝ። ለሹት ፍቅር እንደዚህ መስዋዕትነት የከፈለ የእውነት ቢሆን አስቢው። እኔ የምልሽ ቆይ እንዴት ነውና ወደ ባሮክ ልገልበጥ እንዴ? አንቺ ደግሞ
ፍቅር የሰርከስ መድረክ ነው የምትገለባበጭበት? ምን አለበት ናታን እንደሆነ የሚገባው ጉድ አይደለም። ሴትዮ ከባድ ጦርነት ማስነሳት ካልፈለግሽ እንዳታስቢ። እባክሽ ስቀልድ ነው። ቀልድሽም ቢሆን ነው ይሻለሽ። ሄለን ላናግርሽ እፈልጋለሁ። ይቻላል። ምንድን ነው የምታወራኝ? አረፍ ብለን ነው? አይ እዚሁ ቀጥል። እሺ ምን መሰለሽ፣ ስለ ቤዛ ነው። እየሰማሁህ ነው። አውቃለሁ በእኔ ምክንያት በጣም ብዙ ጊዜ እንደተጨነቀች፣ ኢቨን አሁንም የተጨነቀች እንዳለ። እሷ ብቻ ሳትሆን ሁላችንም ነው እየተጨነቅን ያለ ነው። ይገባኛል፣ ግን በፍጹም እንደዛ ማድረግ የለባችሁ። ማለት ምን መሰለሽ ሄለን፣ በአንድ ወቅት ሁላችንም አይናችን ታውሮ ፍቅር በሚባል አዙሪት ታውረን ነበር። እሺ በቃ አሁን ላይ ሳስበው ግን እሱ ነገራችን ትክክል አይደለም። ስለዚህ ሁላችንም ቆም ብለን አስበን ወደ ትክክለኛው ነገር መመለስ አለብን እኮ። ትክክለኛው ማንነታችን ምንድን ነው? ቤዛ ከሁላችንም የተሻለች ጎበዝ ተማሪ ነች እና አሁን ላይ ማጥናት አለባት። አንቺም ብትሆኚ ደግሞ ወደ ትምህርትሽ መመለስ አለብሽ። እየሰማሁህ ነው። በዛ ላይ ደግሞ 12ኛ ክፍሎች ነን። አቋማችንን በደንብ ማስተካከል አለብን። አንድ ጥያቄ ልጠይቅህ? ይቻላል። እናንተ ባላችሁበት ሁኔታ ፍቅራችሁን ወደ ጎን አድርጋችሁ ማጥናት የምትችሉ ይመስላችኋል? ለምን አትችልም? የኔ ወንድም የያዛችሁት እኮ ፍቅር ነው እንጂ ተራ የህፃን ልጅ ቋቃ ጨዋታ አይደለም። ቤዛ እኮ በእያንዳንዱ ቅጽበት ታስታውሳለች። መጽሐፏን በገለጠች ቁጥር ታስታውሳለች። ታዲያ እሱን ስሜት እኮ ነው ትክክል አይደለም የምልሽ። ይኸውልህ እኔ እንደዚህ ነው እንደዛ ነው ልልህ አልፈልግም፣ ግን አንድ ነገር አትርሳ። ምን? እያፈቀሩ ማጣት በጣም ከባድ ነገር ነው፣ በተለይ አንተና ቤዛ ባላችሁበት ሁኔታ። እናማ የምር የእሷ ነገር የሚያሳስብ ከሆነ በፊት አፍቅረሃት ከነበረ ርቃሃት ሳይሆን ቀርባሃት እንድታጠና እርዳት። አልችልም። ይህም ማድረግ ካልቻልክ ከዚህ በኋላ ለሚመጣባት የውጤትም ሆነ ሌላ ነገር ቀውስ ተጠያቂ የምትሆን አንተ ነህ። ምን ባረማ ከዚህ ነገር ነው? ብሩክቲ እኔ መሆኔ እንዴት አወቅህ ግን? ሽቱሽ ይሄን ሽቱ አረሰውም አይደል? እንዴት እረሳዋለሁ? ትልቅ ትዝታ እኮ ነው ያለብኝ። ትዝታ ግን ጥሩ ነው መጥፎ ነው? ትዝታ እንደ ትዝታው ይለያያልሽ። ለምሳሌ የኔና ያንተስ? ከመጨረሻው በስተቀር እሱንም እኔ ማስታወስ አልፈልግም። አየሽ፣ ለዛ ነው ትዝታን ማስታወስ እንደ ትዝታው ይወሰናል ያልኩሽ። ሌላውስ ትዝታ? እነሱንማ ፈገግ ብዬ ነው ማስታወሳቸው። ስናረጅ የምናወራቸው በጣም ደሳስ የሚሉ ነገሮች አሉ። ትዝታችንን ለማውራት እኮ ማርጀት አይጠበቅብንም። የዛኔ ስራ እንሰራም ብዬ ነው። እንዴት? ጠዋት ቤተክርስቲያን እንሄዳለን። ከዛ ቤታችን ገብተን ቁርሳችንን እንበላለን። ከዛማ ልክ እንደመጣን ወንበራችን ላይ ተቀምጠን አሁን እንደዛ ነበርኩ እያለን እንጫወታለን። ወሬኛ አርጅተሽም ወሬ ነው ማለት ነው የሚታይሽ? ካረጀን ስራ እንሰራም እኮ ብዬ ነው። አይ እንደዛ የሚባል ነገር የለም። እኔ አርጅቼም ቢሆን ስራ እሰራለሁ። ቆፍጠን ነው ማለት የምፈልገው።
እና ይሄንን ሰበብ አድርገህ ጥለህ ልትዞር ነው? ታዲያ ችግኝና አበባ እየኮተኮትኩ ግቢ ውስጥ ልቀመጥ? ምን ነው? ትወደኛለህ አይደል? ለምን ጥላሻለሁ? በቃ እሱን እንርሳ። አሪፍ ጨዋታ ላይ ነበር። ምን ፈለክ? ተናደሽብኛል አይደል? ተስማምተን ነበር አይደል? እኔ እኮ ንግግሩ አናዶኝ ነው። እርግጠኛ ነኝ አንተ ራስህ ነገር የፈለከው። ኧረ እኔ ነገር አልፈለኩትም፣ ላወራው ብቻ ነው የሄድኩት። እንዳልከው ማስረጃ ስታጣበት ደብድበህ ለማሳመን ሞከርክ አይደለ? መሲ እኔ እኮ ላንቺ ብዬ እንዳትጎጂም ብዬ እኮ ነው። ቆይ እኔ ስተይኝ ህጻን ልጅ ነው የምመስልክ? የሚጠቅመኝና የሚጎዳኝን መለየት አልችልም? እሱማ ትችያለሽ፣ ግን ደግሞ እሺ እንደዛ ከሆነ ምርጫዬን ለራሴ ተውልኝ። እሺ እኔ እኮ ፍቅር አሳውሮሽ የማይሆን ቦታ እንዳትወርቂብኝ ብዬ ነው። ስለተጨነክልኝ በጣም አመሰግናለሁ፣ ግን በጭራሽ በውሳኔ ጣልቃ እንዳትገባ። ወስነሻል? ማለት ፍቅረኛሽ ሆኗል እንዴ? ወስኛለሁ፣ ግን ገና ፍቅረኛ ያልሆነ እሱም የኔን እሽታ ብቻ ነው የሚጠብቀው። ማለት እሺ እኔም አፈቅርሃለሁ እስክትዩ ድረስ? አዎ። ምን ነው? አይ ምን ግን ከልብሽ ታፈቅሪዋለሽ ይመስለኛል። መሲ ወይ ከሱ ጋር ፍቅረኛ ከሆንሽ ከእኔ ጋር እንደ በፊቱ ጓደኛ እንሆንም አይደል? አዎ ጓደኛዬም ፍቅረኛዬም እንዲሆን የምፈልገው እሱን ብቻ ነው። በቃ ከአሁን በኋላ ጓደኛሽ እሱ ብቻ ነው የሚሆነው? አዎ እኔ እናንተ ባለን ጓደኝነት ፍቅረኝነት ቢጨመር ደስ ይለኝ ነበር፣ ግን አንተ ደግሞ እንደ እህት ነው የምታየኝ አይደል? አዎ በጣም ነው እኮ የምወድሽ ናታን። እኔም ከምታስበው በላይ በጣም ነው የምወድክ፣ ግን በቃ ፍቅረኛ መያዝ እፈልጋለሁ። እኔ እኮ አንተ ምን? አንቺን ካጣሁሽ እኮ እኔ እጎዳለሁ፣ ግን በቃ አማራጭ ስለሌለኝ ነው። መሲ ወይ አንዴ ልከፍሽ። ከዚህ በላይ ተቃቅፈን ባሮ ካየን ሊደብረው ይችላል። በቃ የኔና አንቺ ግንኙነት እሱ ካየ ይደብራል በሚል ነገር የታጠረው ነው ማለት ነው። ባይሆን ደስ ይለኝ ነበር። እኔ ደግሞ ታያለሽ የዚህ ልጅ ማንነት በቅርቡ ይሰሰሻለሁ። ሁሌ እንዳልከኝ ግን እስካሁን ወሬ ብቻ። እንዴ ገና እኮ ልጁ ትናንትና ነው ትምህርት ቤት የገባው። እኔ ደግሞ የዚህ ልጅ ማንነት ካየ ናታን ብለሽ ነበር። እስኪ እናያለን። ለምን መጣሽ? ላናግርህ። ምን እንደምታናግር? ያሬድ፣ እኔ እዚህ ነገር ውስጥ ከዚህ በላይ መቆየት አልችልም። የቱ ነገር ውስጥ? አንተ እየሆንክ ያለኸው ነገር እና እናማ የመጨረሻ ውሳኔ ላሳውቅህ ነው የመጣሁት። የምን ውሳኔ? እኔ እናንተ እዚህ ትምህርት ቤት ውስጥ እየተያየን ፊት እየተነሳሳን ከምንቀጥል ባንቀጥል እመርጣለሁ። የኔ ምስኪኖች ስታሳዝኑ፣ ደግሞ እንዴት አባታችሁ ነው ማች የምታደርጉት? ቱቱቱቱ ካይን ያውጣችሁ። ጭራሽ እመሰጥባችኋለሁ።
ስራዬ እኮ መሰለል ነው። ኤድ ተማሪ አለ። አሁን ደግሞ ስልክ ባወጣ ሌላ ችግር ውስጥ ነው የምገባው። ስለምን እንደምታወራ አልገባኝም። ከነገ ጀምሮ እዚህ ትምህርት ቤት አልመጣም ማለት አልገባኝም። ለምን እንደማመጣ ምክንያቱም አእምሮዬ ተሰብስቦ መማር እፈልጋለሁ። እናማ የመጨረሻ ውሳኔ ትምህርት ቤት መቀየር ነው። አደርገዋለሁ። ቤዛ ጋሽ ይሙት አታደርጊው። አባቢ ይሙት አደርገዋለሁ። ያሬድ ይሄ የመጨረሻ ውሳኔ ነው። አስብበት፣ ካለዛ ግን ታዝናለህ። እሺ ቆይሽ ምን እንደማደርገው ውይ ሲያሳዝኑ ዛራና ቻንድራ ተጣሉ። እጭ አሁን ይሄንን ማቃጠር ነው ያለብኝ ወይስ ባላየ ማለፍ? አቃጣሪነት ግን ሲያስጠላ። ስምንተኛው ይወጥ ማፈቃቸው ስድስተኛው ደግሞ አቃላ ስትል ነበር። አሁን ሰባተኛው ደግሞ ምንጭ ወይስ ደግሞ ዘጠነኛ ይጨመር እንዴ? ውስጥ ሰላም ጄሪ። አንተ ደግሞ ማን ነህ? እንታወቅ። ባሩክ እባላለሁ። ምን ልታደርግ መጣ? ግን እኮ ስምሽን አልነገርሽኝም። መጀመሪያ ስትቀመጥ እኮ ጄሪ ብለኸኛል። ካወቀኝ ለምን እነግርሃለሁ? ያ ልክ ነሽ። እኔ ጄሪ ጅመር ሁሌም ልክ ነኝ። አዲስ ተማሪ ነኝ። እሱንማ እያየሁት ነው፣ አወቅኩኝ። ነባር ተማሪ ብትሆንማ እንዲህ ደረትህን ገልብጥ አጠገቤ ባልተቀመጥክ ነበር። ይቅርታ፣ ምን አጠፋው? ይቅርታ መጠየቅ ጥሩ ሆኖ ሳለ ማለት ነው። ጥፋትህን አለማወቅህ ግን ላንተ ጥሩ አይደለም። ለነገሩ የኔ ጄሪ ኃይለኛ ጥፊ አረጋግቶ ያስቀምጣል። ለግቢው አዲስ ተማሪ ነበርኩኝና እንድታላምጂኝ ነበር። ዝጋ ቀጣፊ። ይኸውልህ እኔ ጄሪ ማለት ነው እንዳንተ አይነት ወንድ ጠንቅቄ ነው የማውቀው። እሺ የፈለግከውን አሁን ቀጥታ ተናገር። ነገርኩሽ እኮ። ከዚህ ሁሉ ሰው እንዴት እኔን መረጥክኝ? በእርግጥ የተለየው ሰው ነኝ። ሳይሽ የተረጋጋሽና በጣም ጥሩ ልጅ ትመስያለሽ። እርግጥ ነው በትምህርት ቤቱ የተመሰከረልኝ በጣም የተረጋጋውና ረጋ ያልኩ ሰው ነኝ። ባይገርምህ ማለት ነው እርጎ ራሱ መርጋትን የተማረው ከኔ ነው። ያ ልክ ነሽ። ቆይ ሳይሽ ነበር ነው ያልከው? ያ ሳይሽ ነበር። እየተከታተልከኝ ነበር ማለት ነው። ምን ፈልገህ ነው? ኧረ እኔ ምንም አልፈለኩም። ባትፈልግ ነው የሚሻለህ። አለበለዚያ ማለት ነው እንደ አራቱ አፍቃሪዎቼ እሟዘዛለሁ ብትል እኔ ጄሪ ልክህን ነው ማሳየህ። እና ጓደኛሞች ሆነን የምን አባ ጓደኛ አንተ? ሆ ይኸውልህ የኔ ጄሪ ጓደኛ መሆን እንደዚህ እንደምታስበው ቀላል አይደለም። የኔ ጓደኛ ለመሆን ስንቱ መሰለ ተራውን ተሰልፎ የሚቋምጠው። እና ምን ማድረግ ይጠበቅብኛል? ሳይህ ጥሩና ስነ ስርዓት ያለ ልጅ ትመስላለህ። ግን ፍቅር ምናምን ብለህ ብታስብ ማለት ነው በካራቴ ነው መቆልፍ። እሺ ለራሴ የአሳማ ትዝ እያለኝ ተቸግሬያለሁ። ማን ነው አሳማው? እንዴ ምን አገባ? ሆ በአንድ ቀን መታ ሚስትሬን ሁሉ ማወቅ ፈለክ እንዴ? ይሄ ኬት ነው ያመጡት? በእናታችሁ ደፋር። ይቅርታ። አፍንጫህን ደግሞ ምን ሆነ ነው? ትንሽ ነስሮኝ ነው። የጠቀጠቀው ሶፍት ግን አፍንጫህን እንዳያሰፋብህ ማለት ነው ምን ታደርጋለህ መሰለህ? እሺ ምን ላድርግ? በየቀኑ እየመጣ ጄሪ ውዴ፣ ጄሪ የኔ እናት ጓደኝነቴን ተቀበልሽ ወይ እያልክ ትጠይቀኛለህ። እኔ ደግሞ ተመካክሬ እመልስልሃለሁ ማለት ነው ውስጤ ካሉ ሰዎች ጋር። እነሱ ደግሞ እነማን ናቸው? ከስምንቱ እኔዎች ጋር ነው። ምን? የኔ ወንድም ደግሞ ጥያቄ አታብዛ። ከኔ ጋር መሆን ከፈለክ አንድ ነገር ብቻ ነው የሚጠበቅብህ። ምንድነው? አልገባኝም። ስጠራህ ቤት ስልክህ ወዴት ምናምን ነው ማለት ያለብህ። አለበለዚያ ግን ማለት ነው በካራቴ ይሄኛውን የቀረውን አፍንጫን አድምቼልህ ሶፍት ተጠቅልለህ በትንፋሽ ማጠር እንድትሞት ነው ማድረግ። ኦኬ ማይ ፕሪንሰስ። በጣም ጥሩ ስም ነው፣ ወድጄዋለሁ። ባይ በቃ። ኧረ ምላስ የሰው ልጅ እንዴት 4 ነጥብ አያውቅም? ከዚህ ግማ አልግባባም እኔ። ቡርቲን ያያችዋ እስቲ ንገሩኝ
ቆየው ካየኋት ወይኔ አለ ሰውየው። እስኪ አንተ ልጅ አፈን ዝጋ፣ ሄሉ እንዳሰማክ። ሰማች አልሰማችም እኮ ኖርማል ነገር ነው። አሁን እኮ ቦርቴም ትመጣለች፣ ሄሉም ይሄን ጉዳይ ትሰማለች። ነገሩ የቀለጠው መንደር ሆነ ማለት አይደለ? ቆይ ሄሉ ብትሰማ ምን እንዳይመጣ ነው? አንተ ትረሳለህ እንዴ? ምን አልክ አንተ? መጀመሪያ ሄሉን ስጠብሳት ምን ብለን የጠበስካት? ደብሬ በፒያሪ ተፈርሻ አልክ አንተ። እኔ አላልኩ። እናማ ሄሉ ይህንን ትሰማለች። ከዛ በኋላ በነገር ትክ 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 ታደርጋለች። ከዛ እኔ ምን ሆናለሁ? ደስተኛ እሆናለሁ፣ ሰላም ይሰማኛል ማለት ገባ? ይኸውልህ በሄሉ ፊት አንድ ነገር ተናገርና እቀውርሃለሁ። እሺ እሱንማ ማድረግ አትችልም። ትቀልዳለህ እንዴ አንተ? እሱን አድርግና እኔ የነገርና የማቀሳሰር ሆቢዬ ይፈላብኝና ይብስብኛል። እሱ እንዲሆን ደግሞ አልፈልግም። ሚኪ በእናትህ ተወኝ፣ ተፋታኝ በቃ። ብቸኛው ከዚህ ጉዳይ ማምለጫ መንገድ ይሄ ኢንትራንስ ነበር። እሱም ድምፁ ጠፋ ቀረ። እንዲያው በእናትህ ምን አለ ውጤት ወጥቶ ከአንተ ግልግል ዋልኩ። እሺ እንደው ኢንትራንሱ ተገለጸ ይባል። ሲገለጽ ደግሞ አንተ ውጤት ይመጣልሃል ወይ የሚለው እሱ ራሱ ሌላ ራሱን የቻለ ትኩሳት ነው። ይኸውልህ ወዶ ሳይሆን ተገዶም ይመጣልሽ። ያለበዚያ በዚህ ሁኔታ እኔ እጨልላለሁ። አብሽር ነው ወንድም፣ እኔ ያለሁልህ፣ እኔ ልኑርልህ። እንደምንም ብዬ ተጋፍቼም ቢሆን አማኑኤል አስገባህና እነዚህ ላላላ ያሉ ጭንቅላት ላይ ብሎንን ጠበቅ 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 ያርጉላል። ነቃ ትላለህ። አሁን በእናትህ ተወኝ እንዴ። አሁን አሻንት የሚባል ልጅ አይመጣም እንዴ? አይ እሱን ጠበቃ እንደዚህ ውዝፍ ብዬ ቀሮት። እቺ ኪዱ የምትባል ልጅ ግን መጨረሻ ምንም ነው የማያምር። ኧረ በእናትህ አሻንት የሌለ እየተናደደ፣ እሱ ደግሞ ሲናደድ ታውቃለህ፣ ሲጃጃልላት ሁሌ ፋራ መስሏት እኮ ነው። ኧረ በእናትህ በአሁን ሰዓት ጭራሽ የሚፍታታ ይመስላል። አይደለም እሱ እኔ ራሱ ጭራሽ ነው አልፋታትሽ። በቃ አንቺ እስክትፋቻት ድረስ እኔ ልሂድ። የት ነው የምትሄደው? ጨነቀኝ እባክህ፣ ትንሽ ተጫጫነኝ ሆዴን። ሸኖ ቤት ጀመረ ደግሞ ያገኘውን ታግበሰብሳለህ፣ ከዛ የሰው ሸኖ ቤት ትሞላላ። ተው እንጂ አቡሻ ተው፣ እንተዋወቃለን እኮ። አንተም እኮ አልሆንልህ ሰውነት አልሆን አልጠጋ ብሎ ነው እንጂ እኮ አንተም እኮ ከኔ በላይ ታግበሰብሳለህ። እሺ መግባቱን እኮ ግባ። ከገባ በኋላ ቶሎ ማትወጣው ነገር እኮ ነው የሚደብረው። አረ ግድ የለህም በእኔ ሆነብህ። በአሁኑ ቶሎ ነው የምወጣው። አረ እባክህ። እና ስንት ደቂቃ? በቃ ግፋ ቢል 60። አንተ 60 ደቂቃ ማለት እኮ ኳስ ተጀምሮ 30 ደቂቃ ሊቀረው ሲል እኮ ነው እንዴ። በዛ መሀል እኮ ቢያንስ 1-4 ጎል እኮ ይገባል። ተው ተው፣ በሞራል ላይ አትጮ እንዴ አንተ። ገፋ ገፋ አረገችኝ። ሄጂ እሷ ሳታመልጠኝ እኔ ልቅደማት። ዝጋታ ሲያስጠላ። እንዴት እንደሚያወራት መስገር ሆነች። ይዋለ የተለጠ አሪፍ የተቀራረቡ ይመስላል አይደል? ይሄን የሚል ግን ማለት ነው ዝም ብለህ ስታያት ያፈቀረችው ይመስላል። አይ ግን ደግሞ ዝም ብዬ ሳያቸው የተዋደዱ ይመስለኛል። አይደል እንዴ? ቆይ ምንድን ነው አፍንጫው ላይ ያየሁት? ናታን እባክህ በቃ ነኝ አፍንጫውን ብዬ ደንብ ነው ያደረኩት። እሺ መቼ? ቅድም ወደ ትምህርት ቤት ስንመጣ አግኝቼው። ናታን ልክ አላደረግም። ይኸውልህ መሲ ባትኖር ኖሮ እዛ ጋር እንደዚህ ቁጭ ብሎ ራሱ አታየው ነበር። ናታን እኔ ለምን እንደምትደባደብ አላውቅም፣ ግን ልክ አይደለም በቃ። እና ታዲያ ከኋላ የመጡ መሲን ይንጠቀኝ ማለት ከኋላ የመጡ መሲን ይንጠቀኝ ማለት በቃ መሲ ጓደኛዬ እና ዝም ብሎ መጡ ጓደኛዬ ስድብ። ታዲያ እኮ እሱ ቢመጣ ጓደኛዋ ሳይሆን ፍቅረኛዋ ነው የሚሆነው። ይኸውልህ ችግሩ እኮ እዚህ ጋር ነው። መሲ የምትፈልገው ጓደኛም ፍቅረኛም ነው። እንደዛ ከሆነ በቃ ማጣትህ ነው እውነቱ። ቆይ አሁን ምን ማድረግ ነው ያለብኝ? እንዴት አድርጌ ነው ማፋታት ይሄንን መሽገር? እኔ ጋር እንዳሳባለ ከሪኛ ግንቱ አትስማማ። አንተ ያማል እንዴ? ብቻ ከመሲ ጋር እንደ በፊቱ ያቀራርበኝ እንጂ ምንም ነገር እስማማለሁ። አይ ስለማታፈቅራት ትንሽ ያስማማ። አንተ ንገረኝ አልኩህ። አንተ ያማል ይውስጥ እንዴት እንደሚሆን። እሺ መሲ የምትፈልገው ፍቅረኛም ጓደኛም እንዲሆናት ነው አይደለ? ስለዚህ ይሄ ማለት በተቃራኒው ጓደኛዋ ፍቅረኛዋ ቢሆን ደስተኛ ነች ማለት ነው። እናማ መሲን ለማግኘት ያለህ ብቸኛ አይደል ይሄ ነው ማለት ነው። እኔ ምንም እየገባኝ አይደለም። ሰውዬ ምንድነው ዳር የምትለው? በግልጽ የምትናገር ከሆነ ተናገር። መሲን ማጣት የማትፈልግ ከሆነ ጓደኛህም ፍቅረኛህም አድርጋት እያልኩ ነው። እንዴ ሳላፈቅራት?
ፍቅሩ ቀስ እያለ ይመጣል። እንባ ያላችሁ ጓደኝነት እኮ ኧረ በእናትህ ሰው እንዴት ነው እህቱ የሚያፈቅረው? ኧረ ነውር ነው። በእናት ነው በአባት? ኧረ በእናትህ ይኸው እንዴት እንደሚለጠፍባት። አንተ በዛ ትቀልዳለህ እንዴ? እኔ እዚህ ተጨንቄያለሁ። አንተ ነህ እንጂ ቀልደኛው። እዚህ የመጣ ግንብ ስር እንደ እንሽላል የተደገፈ ከምታያቸው የኔ ሀሳብ የተሻለ ይመስለኛል። እኔ ምን እንዳሰብኩኝ ታውቃለህ? የሆነ ጨሬ ልኬበት የዚህ ልጅ እባብነት ሴራል ለመሲ ማሳየት። መሲ በዚህ ሀሳብ ትስማማለች? አዎ እስማማለሁ ብላለች። የልጁ ማንነት ካሳየኝ እርቋለሁ፣ ሁለተኛ አጠገቡ አልደርስም ብለኛለች። እሺ እንደዚህ አይነት ስራ የምትሰራለህ ጨሬ ታገኛለህ? አለች። ማናት? ኪያ። ኪያ ማነች? እቷ ደግሞ አንተ አታውቃትም። አንድ ቀልጠፍ ያለች ሴት ልጅ አለች። እኔ ግን ይሄ ነገር ምንም አላማረኝም። ይኸውልህ ሂጂ ኪያን እርጅኝ እላታለሁ። ከዛ በኋላ ባሮክን አሳያታለሁ። ከዛም ባሮክን ቀርባ ፍቅሬ ማሪ እያለ ሲያወራት እኔ ደግሞ ለመሲን ነገር ወስጄ አሳያታለሁ ማለት ነው። ነገሩ ግን እንደዚህ ቀላል ይሆናል? ይኸውልህ እመነኝ፣ ለኪያ ምንም ነገር ይቻላል። እንግዲህ ምን እላለሁ? ቻንስን ሞክር። እኔ ናታን ውቻታለሁ። መሽከር አይ ናታን፣ ወይ አይነህን አትገልጠን እነዚህ መከራ ውስጥ ትከተኛለህ። ስራውን ክብን ጨረሽ። በጣም ይቅርታሽ። አንቺ ምን አጠፋሽ? ቢሆንም በእኔ ምክንያት ነው እንደዚህ አይነት ነገር እየጣለ። ያው ምንም ነገር ስለማላቅ ጨዋታው ተመችቶኛል። አሪፍ ኤክስፒሪየንስ ነው። እየረዳኸኝ ስለሆነ በጣም አመሰግናለሁ። ምስጋናው ሁሉም ነገር ሲሳካ ይሻላል። በዚሁ ከቀጠለ እኮ መሳካቱ አይቀርም። ትንሽ ግን ለውጥ ያለው ይመስለኛል። እንዴት አልክ? ቅድም የማንም ሰው ስትሆን ማየት አልፈልግም ምናምን እያለኝ ነበር። ናታን እኮ ገገማ ነው እንጂ እንደሚወደኝ አውቃለሁ። ያስታውቅበታል። ከዚህ በኋላ እኔ እናንተ ስራ እየተከታተልን እወድሻለሁ እንዲለኝ ማድረግ ነው። እንዴ እንደዚህ ተውነንማ ወዶ ነው እንደሚያወጣው። እስከዛ ግን አንተ ተጎዳካ። ለዓላማ እኮ ዋጋ መክፈል ግዴታ ነው። አሁን ግን አፍንጫህ እንዴት ነው? ደህና ነኝ። ደሙ ቆሞ ያቆማል። እንደዛ ከሆነ አውልቀው እንጂ ትኩረት ይስባል እኮ። ወይ ረስቼው እኮ ነው። አይዞህ። ሄሎ መኮንን፣ አንድ ነገር ልነግርህ ነበር። እየሰማሁ ነው። እስካሁን ሁለቱንም እየተከታተልኳቸው ነው። እና እስካሁን አልተገናኙም፣ ግን አንዲት ሄለን በምትባል ልጅ ኮሚኒኬት እያደረጉ ነው። ኪያ፣ እስቲ ግልጽ አድርጊልኝ። በመጀመሪያ ሄለን ያሬድ ጋር ሄዳ ስታወራ ነበር። ከዛ ደግሞ ቤዛ ጋር ሄዳ እያወራች ነበር። ይህ ማለት ደግሞ በሁለቱ መካከል ሜሴንጀር እሷ ናት ማለት ነው። ሄለን ደግሞ ማናት? ትላንትና አብረን ሆነን ከቤዛ ጋር ያየናት ልጅ። እሺ፣ በጣም ጥሩ። ሌላስ? ያሬድና ቤዛ አልተገናኙ? እስካሁን አልተገናኙም። የሚገናኙ ከሆነ ግን አሳውቃለሁ። እሺ፣ በጣም ጥሩ። ፍጥነትሽን ደግሞ በደንብ አደንቃለሁ። አሁን አስተማሪ ሊያየኝ ስለሚችል ስልኩን መዝጋት ይኖርብኛል። እሺ፣ ቻው። እሺ፣ በቃ ቻው። ያሬድና ቤዛ ልጨክንባችሁ አልቻልኩም። ሳያችሁ አሳዘናችሁ። ሰብልዬ እንዴት ነሽ? በናሽ ደስ ብሎሽ አትጥሪ። አንቺ ግን ችግር አለብሽ አይደል? ቆይ ምንድን ነው ችግርሽ? የምን ችግር? የሆነ ነጭናጫ ነገር ነሽ። ስድም ነው እንደፈለግሽ ውሰጂው። ምን ፈልገሽ ወጣሽ? አይ ቲንክ ለመድኩሽ መሰለኝ። በቀን ውስጥ ካላዩሽ ቅር ቅር እያለኝ ነው። ድሮም እኮ ነገረኛ ነሽ። ኧረ አይደለሁም። ምንም ደግሞ ምንድን ነው የተቀባሽው? ወደድሽው? ምርጥ ሽቶ ነው። በጣም ነው የሚያስጠላው።
ኤላዬ ግን ይወደዋል። እሰይ ደግ አደረገ። ምን ነው ተናደድሽ እንዴ? ምን በወጣኝ። ከፈለኩኝ ከዚህ 10 እጥፍ ጆኒ ሊገዛልኝ ይችላል። እሺ ይሆናል፣ ግን ከምታፈቅሪው ሰውና ከሚያፈቅሪ ሰው ሲሆን ይለያል። ጆኒን እኔም አፈቅረዋለሁ፣ እሱም ያፈቅረኛል። እስከ ዛሬ ግን የማውቀው እሱ እንደሚያፈቅርሽ ነው። እኔስ? ምስኪን አንቺማ ማረፊያ ያጣችሁ ወፍ መስለሻል። ምን አልሽ? ባይ ሰብሊና። እኔ ቆንጆ መልካም ቀን። ልጅማ ገና ጨርቄን ታስተለኛለች። ጄሪን አወራሃት እንዴ? ስታወራ ሰምቼ መጣ። አነበነበችብካ? ወይኔ መሲ፣ የሰው ልጅ ግን እንደዛ እንዴት ምላስ ይኖረዋል? እኔ ቁጭ ብዬ እኮ እሷ ስታወራ ነበረ፣ ጭራሽ ደግሞ ስታስፈራራኝ ነበር። የሆነ በካራቴ ነው የምልህ ምናምን እንዴ። እስማ አይ ጄሪ ትመቸኛለች እኮ የሆነ ወጣ ያለ ባህሪ ያላት። ያ ግን ደስ ትላለች። ግን እኮ ለምን እንደፈለግካት አልነገርከኝም? ነው መሲ፣ እሱ እንኳን ሚስጥር ነው አልነግርሽ። እሺ አላስጨነቅህም። ስላላስጨነቅሽኝ ደግሞ በጣም አመሰግናለሁ። ምንም ማለት አይደል። ኤኒ ታይም የምትፈልገው ነገር ካለ ንገረኝ። እሺ እሺ። በቃ አሁን ግቢውን ዞር ዞር በል። ይሄኔ ተደብቆ እያየን ነው። ሰማይን ደግሞ ባሮክ መጥቶ እኮ ይቅርታ ጠየቀኝ። ናታን እባክሽ አንቺ ላይ ጨክንም። የሆነ የሚያሳዝን ነገር አለ። እሱ ልጅ ግን እኔ ጋር ብቻ ነው ለሚበረታው። አዎ እኔ ልትወስድበት አይደል እንዴ? ለነገሩ በቃ እሺ እንዳይደበረክ። እሺ እሺ በቃ ባይ። ኪያ 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 ምርጥ ሰው አንቺ ይስለሽ በእናትሽ። አንቺ ልጅ አመሻል እንዴ? በዚህ ስም አትጥሪኝ። ስንቴ ነው ያልኩሽ? ውይ የኔ ነገር እርሰት እያደረኩት እኮ። ትሰምኛለሽ? ይሄን ነገር ጀለሶች ባሉበት ብትኝ ኪያሙች ይደብረኛል። አንቺንም አስደብርሻለሁ። እንግዲህ ጀለሶች ፊት ናታን ግርጣት ብዬ እንዳልዘላብድ ፈጣሪ እንዲረዳ ይለምን። በእናትሽ ወሬ ያለብሽ ኪያ። ግን በእናትሽ ደህና ነሽ? እኔማ ፒስ ነኝ። አንተ ግን ትንሽ አይደብርክም? ስንት ነገር ያሳለፍን ጓደኛሞች እኮ ነን። አስደግፈኝ ላሽ ትላለህ። በእናትሽ ኪያ ወድጄ እኮ አይደለም እኔ። እና ማን አስገደደ? አሁን እሱን ተይውና የሆነ ነገር ላስቸግርሽ ነበር የመጣሁት። ዊ ናታን፣ ምን ነው በሰላም ነው? ግርጥት ተብለሃል። ምን ነው ፎንቃ ገባልክ? አንቺ ልጅ አምሻ እንዴ? በቃ ይሄንን ቃል ተይ፣ አትጥሪ። ኡፍ የኔ ነገር። እሺ ትቼዋለሁ። ቆይ ምን ነው ፍቅር ያዘክ እንዴ? ፍቅር አረብና ኧረ አንቺ ልጅ አረብን ወሬ አለብሽ። በቃ ወሬኛ። እሺ ልስማክ። ምን ነበር? ለምን ነበር የፈለከኝ? የሆነ አዛ የሆነ ልጅ ላይፍ ውስጥ ገብቶ ታኮንብኛል። እናማ ልነቅለው ፈልጋለሁ። ለዚህ ደግሞ አንቺ ታስፈልግኛል። ዊ ናታን አረፈርክ። ትንሽ ቀደም ብለህ ብትመጣ ኑሮ አሪፍ ነበር። ሰሞኑን ትንሽ ቢዚ ነኝ። ምን ነው ምን ሆንሽ? ሰሞኑን ትንሽ ጠንከር ያለ ስራ አለብኝ። ኪያዎች አልሰማሽ። አንቺ ማለት ለእኔ ጓደኛዬ፣ እኔን ደግሞ ለአንቺ ጓደኛሽ። በችግሬ ሰዓት ከጎኔ፣ በችግሬ ሰዓት ደግሞ ከጎንሽ ልንቆም ግዴታችን ነው። ከየትኛው ጎንክ? ከግራ ነው ወይስ ከቀኝ? ለነገሩ ከግራ ጎን መሆን ያለባት ሚስትህ ናት። በእናትሽ አትቀልጅ። በዛ ትቀልጃለሽ እንዴ? በቃ አትናደድ። እኔ እኮ ትንሽ ስለተጠፋፋ ላዝግክ ብዬ ነበር። እሺ ምን ነበር ነገር? አዎ እንደሱ ነው የሚባለው። ምን መሰለሽ እባክህ ልቀቀኝ። ማላቅ መስሎ ነው እንዴ? ጆኒ ነክ ይሄን ያህል በእጅ ትለይኛለሽ ማለት? በየቀኑ የሚያቅፉኝን በየቀኑ የሚይዙኝን ልጆች እንዴት አለያቸው? እሱስ ልክ ነሽ። አሁን ቆይ ተሳስቼ ኤላ ነህ ብለውስ ኖሮ ኦሆይ። ምን እያሰብሽ ነው? ኧረ ምን አሰብኩ? እኔ ምን አውቃለሁ? ይሄ ምን እያሰብሽ ፈገግ እንዳልሽ በምን አውቃለሁ? እድለኝነቴን እያሰብኩ። ከኔ ግን አይበልጥም። አንዳንዴ ግን እንኳን ተጣላን እላለሁ። ለምን? ጥላችን ፍቅራችንን አደሰው። አይ እኔ ግን ከዚህ በኋላ እንድንጣላ አልፈልግም። እሱማ ጥልም ማን ይፈልገዋል ብለህ ነው? ሰብልዬ፣ ወይዬ፣ እኔን ሰምተሽ ከኤላ ያስረረቅሽ በጣም አመሰግናለሁ። ኤላን መራቅ እኮ ግዴታዬ ነው። ከኤላ ጋር ምንም አይነት ግንኙነት አላት ብለህ እንድትገምት አልፈልግም። ያው አፍቃሪም አይደለው፣ ከሱ ጋር ስትገናኝ ያን ያህል ምቾት አይሰጠኝም። እኔ ስሜቴ ላንተ ብቻ ነው። ምናልባት እኔም የሱን ፍላጎት ስለማውቅ ይሆናል። በቃ ነው። ቆይ እሺ፣ እሱ ስለፈለገ ብቻ የሚሆን ነገር አለ?
እሱማ የለም። ይኸውልህ ከኤላ ጋር ከጓደኝነት የዘለለ ምንም ነገር የለንም። እኔ ማፈቅረው አንተን ብቻ ነው። እኔም የምፈልገው አንቺን ብቻ እንድትሆኚ። ሄለን ላናገርሽ መጣሁ። እኔ ደግሞ ላናገር ፈቃደኛ አይደለሁም። ቀልድ አይደለም ያሱት፣ ቁም ነገር ነው። ስታይል ለቀልድ ጊዜ ያለኝ ይመስላል። አሁንም መልሽ ነገር ሄደሽ ላይ ብዛት ትነግራታለሽ። እሺ ምንድን ነው የምትለኝ? ያሰብሽውን ሀሳብ አቁሚ ቢያት። ምንድን ነው ያሰበችው? በዚህ ሁኔታ መቀጠል ስለማልችል ትምህርት ይቀየራል እያለሽ ነው። በዚህ ሀሳብ እኛም ደጋፊዎች ነን። እናንተ ያማችኋል እንዴ? ቆይ ምንድን ነው አላማችሁ? ቤዛን ከገጠማት ችግር ማውጣት። የገጠምኳት ችግር እኔ ነኝ አይደለ? ድሮ ችግሯ ሳይሆን ደስታዋ ነበርክ። አሁን ግን ችግሯ እየሆንክ ነው። በቃ እንደዛ ከሆነ ችግር የለው። እሷ እዚሁ የለመደችበት ትምህርት ትማራለች፣ እኔ ትምህርት ይቀየራል። እሱን ራሴ ሄደህ ንገራት እባክህ። ሄለን በእናትሽ ተይ። ሂጂ ለምን እንደማልነግራት ሳይገባሽ ቀርቶ ነው? አንተ ግን ለምንድን ነው ፈሪ ሆንከው? እኔ ፈሪ አይደለሁም። ነህ አይደለሁም። ታዲያ ያን ያህል አሞቱ ካለ ቆፍጠን ብለህ አሳየን። ጀግና ሆነ ችግሮችን ተጋፍጠህ ፍቅርህን አድን። እሱን ለማድረግ የማላስብ ነው እንዴ ይመስልሽ? እናንተ ባላችሁበት ሁኔታ ማሰብ ሳይሆን ማድረግ ነው የሚጠበቅብህ። ገባ? አሁን ንግግሩ መመላለስ ተይና ያልኩሽን ሂጂና ንገሪያት። እሺ እነግራታለሁ፣ ግን አይምሰልሽ። እሺ ቤዛ እንዲህ ስለነገርካት ብቻ ሀሳቧን የምትቀይር አይነት ሰው አይደለችም። አንቺ ብቻ ንገሪያት። እሺ ሌላስ የምትለኝ ነገር አለ? ይህን ቀርሻት ይበቃል። እኔ ግን አንድ የምልህ ነገር አለ። ምንድን ነው? ትክክለኛ አፍቃሪ ይጋፈጣል እንጂ መቼም ቢሆን አይሸሽም። ሁላችሁም ሊገባችሁ አልቻለው ነገር አንድ ነገር ቢኖር ፍቅሬ ለደም ነካ የተከፈተው እንዳለ ብቻ። ያውና ልጁ እንዴት አባቱ ነው የሚያምር! ብቻ ይሄን ነገር የሰማሁት ካንቺ እንደው ምን ነው ተሳሳትኩ? አያምርም እንዴ? ኧረ ኪያ፣ ቆይ ከመቼ ጀምሮ ነው ወንድ ልጁ በትን ማድነቅ የጀመርሽው? እኔ እኮ የማድነቅ ችግር የለብኝም። እና ታዲያ ምን ችግር ነው ያለብሽ? ወንድ የማመን ችግር። እና ታዲያ ወንድ ልጅ አላምንም ብለሽ እድሜ ልክሽን ቆመሽ ልቀሪ ነው? እድሜ ለእናንተ በእናንተ የተነሳ ነው ወንዱ ሊያስጠላኝ። እኛ ደግሞ ምን አደረግን? በነገራችን ላይ የወንድ ጓደኛ ያላት ሴት ልጅ ቦይፍሬንድ የሚያዝ እድሏ ዝቅተኛ ነው። ማን ያለው? ጥናቶች ናቸው ያሳዩት። ምን ሊጀነጁን የሚመጡትን ወንዶች ጓደኞቿን ፈርተው ስለሚሄዱ ነው? እንደሱ አይደለም። እና ታዲያ እንዴት ነው? የወንድ ጓደኞቿ ፍቅረኛቸው ላይ የሚያደርጉትን ነገር እያየች እንዴት ብላ ፍቅረኛ ትይዛለች? አንቺ እንኳን እንደዛ እንዳልሆነ ሁላችንም የምናውቀው ነገር ነው። አሁን ወሬ አታብዛ። ለማንኛውም ዛሬ ማድረግ የምችለው አንድ ነገር ብቻ ነው። ምንድን ነው እሱ? በሆነ ዘዴ እጅ ይተዋወቋለሁ። ሌላውን ነገር ለነገ እናደርገዋለን። ቆይ እኔ ምን ነው አንቺ የምትሄጂበት ቦታ አለሽ? እነሳቱ እየጠበቁኝ ነው። እሳቱ ሰኗ። አዎ ደግሞ ከእነሱ ጋር በምን ምክንያት እንደተደባበርክ የረሳኩ አይመስለኝም። በእናትሽ አሁን የረሳሁት ተፋው። እሺ በቃ ልሂድ። መልካም እድልሽ። እኔ እሺ በቅርብ ላይ ትከታተልሻለሽ። ቤዛ፣ አንቺ ቤዛ፣ አሁንማ በጣም ደህና ነኝ። እድሜ ላንቺ። ጤንነቴ ሁሉ ሙሉ ለሙሉ ነው የተመለሰው። እኔ ምን አድርጌ? ስለዛ ሰርጎ ገብ ስለ ማዳጋስከር አሰማ ስለነገርሽኝ ነው። ስለማን ነው የምታወሪው? ጊሊያድ ነው። ማን ነው እስቲ? አንቺ ደግሞ ትንሽ አይደብርሽም እንዴ? ጄሪ ብቻ ነግረሽው እንዳይሆን ማጀር ግንዱን አንድ ሁለት ብዬ ማለት እስከ አናቱ ድረስ ነው ያስታጠቅኩት። ምን ብለሽ? አንተ ሌባ ሞላጭ በክት ከብት ነህ። እኔን ጄሪን ድራቢ ልታደርገኝ ብለህ ተፈተፈ ስትል ትንሽ አታፍርም እንዴ? ስለ ሙሽሽ ነው ያለው ባንቺ። ወይኔ ጄሪ ምንድን ነው ያደረግሽው? እንዴት እንደዛ ትያለሽ? እና ምን ማለት ነበረብኝ? ሲያጃጅለኝ ልጃጃልለት? እና እሺ ቆይ ስለ ሀና አነሳሽበት? እንክት ቆይ እሱ ሲጀመር የፍቅር ጥያቄ አንስቶልሻል እንዴ? እንዴ ባያነሳስ እኔ የአክስቱ ልጅ መሰልኩት እንዴ? ያ ቡትሌ ከሚመስል ሰውዬ ጋር መንገድ ላይ የሚጠብቀኝ? ቆይ ከማን ጋር ቆሞ ነው የሚጠብቅሽ? አንድ ለማይተባለ የሆነ ኳስ የሚመስል ሰውዬ አለ፣ ከሱ ጋር ሆኖ ነው የሚጠብቀኝ። ጄሪ ሙች ትክክል አላደረግሽም። የኔ እናት እኔ ትክክል እንዳደረግኩ ነው ግን የሚሰማኝ። የሆነ ደስ ደስ እያለኝ ነው ብለሽ ነበር፣ እሱን ተውሽ እንዴ? ዋናው መቀያየሙን የፈለኩት ለምን ሆነና ማለት
ድንገት እሱ ወደ አይምሮዬ ሲመጣ ማለት ነው የሰደብኩት ስድብ ትዝ ይለኛል። ከዛም ጥለኛ እንደሆነ አስታወሰኝ ማለት ነው። እኔ በዛ ባቡ ደግሞ ጠላሁት አስጠላኝ ማለት አይደል? ቆይ እሺ እሱ ግን የሚተውሽ ይመስልሻል? እንዴ ለምን አባቱ ነው የማይተውኝ? ጄሪ እኔ ግን ምንም ጥሩ አላደረግሽብኝ ነው። የኔ እናት እኔ አሁን ሙገሳም ወቀሳም አልፈልግም። እኔ ራሴ ያቺን 8ኛዋን ጄሪ ስርዓት ስላስያዝኳት በጣም ደስ ብሎኛል። ስለዚህ አትውቀሽኝ ወደዛ። እኔ ግን ንገሪኝ ካልሽ የሚተውሽ አይመስለኝም። ይኸውልሽ ከዚህ በኋላ ሁለተኛ አጠገቤ ላይ ጄሪ ብሎ ይምጣና ማለት ነው አናቱን እንደደረቱ 2 ቦታ ስንጥቅ አድርጌው ገደብ ነው ማስይዘው። ስለ ጊሊያድ ስታወሪ ብዙ ጊዜ ስለ ደረቱ ታወሪያለሽ። ምን ነው ደረቱን አሳይቶሻል እንዴ? እቺ ናትና ጄሪ አንቺ ምን ማለት ነው? በሾርኔ እየተናገርሽ ነው ነው? ኧረ እኔ ምንም አላልኩም። ይኸውልሽ እኔ ጄሪ ማለት ነው አይደለም ፊት ለፊት ላይ የተናገሩትን አሽሙር ይቅርና እዚህ ሁኚ ቦሌ የተፈላ ቡና ይሸተኛል። እሺ ጄሪ እያወራን ያለ ነው እኮ ስለ አሽሙር እንጂ ስለ ቡና አይደለም። ያ ነው ቡና ካለ አሽሙር፣ አሽሙር ካለ ቡና። እኔ እንደሆንኩኝ ቀጥታ መናገር ስለማልወድ ነው በእጃ ዙር የተናገርኩሽ። ጊሊያድ ግን ይመቸው። እቺ ናትና ጄሪ ሴትየው ቆይ ከኔ ጋር ደም መቀባት አምሮሻል እንዴ? አስኩ ታስጠላ ጄሪ መጽሐፉን ዝጋና ወይ አንተ ራሱ አፍን ዝጋና እንድናወራ ፈልጋለሁ። እኔ ካልፈለኩስ በሚገባ መልኩ አውራ። እሺ በሚገባኝ መልኩ አውራ። ባትፈታተኝ ጥሩ ነው። ነገሩን በሰላም ብንጨርሰው ነው የሚሻለው። ልክ ነህ። ከሰላም ውጪ ባለ መንገድ የሰው ልጅን ከወሩ ትንሽ ይቆይቻል። እኔም እሱ መንገድ ደስ ይለኝ ነበር፣ ግን ብርክቲ እንዳይደብራት ብዬ ነው መታገስ። ባክፍራቻን በብርክቲ አታሳብ። የሆንክ ሴታ ሴት ምንም ምፈራው ነገር የለም። ከብርክቲ ካራከ ግን በግድ እንድትርቅ አደርጋለሁ። እሺ ከሷ አራከኝ እንበል። ከልቧ እንዴት አድርገህ ልታስወጣኝ? እሱ የጊዜ ጉዳይ ነው። እንደምታስብ አይነት ሰው እንዳልሆንክ ስታቅ ፍቅሯ በጥላቻ ይተካል። ሰማኛለህ? እሱ መቼም ቢሆን እንድታደርግ አልፈቅድልህም። ብርክቲ ልብ ውስጥ ያለኝን ቦታ ማንም እንዲነጥቀኝ አልፈልግም። አንተ ደግሞ ለሱ ነገር ብቁ አይደለም። ውድድር ውስጥ መገባ አይነሱ አይደለም። ሰውዬ ለንቀት ገደብ አበጅለት። አሁንም ግቢ ውስጥ ነን። ምንም ማያረገኝም ብላ እያሰብክ ከሆነ በጣም ተሳስተሃል። አሁንም ደግመህ እንደባለፈው ቪዲዮ ይዘህ ማስፈራራት ትችላለህ። የሆንክ ሴታ ሴት። ማን ነው ሴታ ሴት? እንዴ እናንተ ምን እየሆናችሁ ነው እንዴ? ያማችኋል እንዴ? ሰብሊ መጥፎ ሳን ይደረሽ ዋጋው ለሰጠ ይገባው ነበር። ይኸውልህ ድጋሜ ትምህርት ቤት ውስጥ አልሰነዘርብህም ብዬ ነው። አንድ ሁለተኛ ደግሞ ሰብሊን አመስግናት። እሺ ሰብሊ ስለመጣች እድለኛ ነው። ወጫጭር ነበር ዛሬ እንፊት። ካሌብ ተረጋጋ። እናንተ ትባረራላችሁ። ተይው እስኪ ተይ ዞር በይ ውጪ እስኪ ሰብሊ ና። ሰብሊ በእናትሽ ና። ካሌብ በቃ ሂድ በቃ። እኔ እኮ ያስገርመኛል እኮ እንደ ወንድ ልጅ መጥቶ አይጣለም ከፈለገ። አንተ ያማል እንዴ? ባለፈው የተፈጠረው ነገር ረስተህ ሆነ? እራሱ እኮ ነው መጥቶ ነገር የፈለገኝ። እኔ በሰላም ተቀመጬ መጽሐፌን እያነበብኩ ነበር። ቢሆንስ ቆይ ታግሰህ ማለፍ አትችልም? ካሌብን በደንብ ስለማታውቂው ነው። የሆነ ትዕግስትሽን ነው የሚያስጨርስሽ። እየተያየን ማውራት አለመቻላችን በቂ ነው። ጭራሽ ተባረህ መታየቱ የሚቀር እሱንማ እኔም እኮ አልፈልግም። እና ለምን ታግሰህ አታልፍም? ተጎዳህ እንዴ? አይ ዝም ብሎ መቅላት ብቻ ነው። ደግሞ ብጎዳም አያሳስበኝም። ለምን? ምክንያቱም አንቺ መድኃኒት ያለሽ ነው። እንደዚህ እየተጃጃልክ ደግሞ አጉል ጉዳት ተጎዳልክ። ነገርኩሽ እኮ ሐኪም አንቺ ስላለሽ ጉዳት ያሳስበኝ። እኔ ግን ያሳስበኛል። ምንም እንድትሆን አልፈልግም። ለምን? በቃ ለምን ያስብላል እንዴ? እሺ ዘብሊ እስኪ አሁንም ድጋሚ ደረቴ ንኪልኝ። ምናልባት ትንሽ ነው ከቀነሰልኝ። ቻው። ሰላም ሁኚሽ ሐኪሜ።